ሙልጌታ እንደምን አለ? ሰላም እንደነ ረጅም ጊዜ በኋላ ሰላም ነው ወይ? አዎ ረጅም ጊዜ ሆኖናል ሳንገናኝ። ብዙ ነገሮችን እናነሳለን። በተለይ ዛሬ ከፋኖ ትግል ጋር በተያያዘ ፋኖ ጥምረት፣ ሌሎች የትግል ስትራቴጂዎችን መነሻ በማድረግ ሰሞኑን የጠፉ ውይይቶች እየተካሄዱ ነው ያሉት። አንዳንድ ነገሮችን እንሰማለን። በዛ ላይ ያንተን ምልከታ የምንካፈልበት ሰፋ ያለ ዝግጅት ወይም ደግሞ መርሃ ግብር ይኖረናል። ከዛ በፊት ግን አንዳንድ መረጃዎች ላይ እንደዚሁ ሀሳብ እንለዋወጥ። በወቅታዊ የኢትዮጵያ ሁኔታ እንጀምር እስቲ። እንዴት እየተከታተልከው ነው? ምርጫ የሚባል ነገር ተካሄደ። አብይ አህመድ ጣጣይን ጨርሻለሁ፣ አዲስ መንግስት መሰረታለሁ ብሎ የተሰናዳ ይገኛል። ህዝቡን የሚጠምዱ አጀንዳዎችን በሰፊው ይዘው መጥተዋል። የተጀመሩ ፕሮጀክቶችን ደጋግሞ በመጎብኘት ህዝቡን ፋታ መንሳት፣ እንዲሁም በመጪው የምክክር ኮሚሽኑ ለ3 ሳምንት የሚቆይ ጉባኤ አዘጋጅቷል። ይህ ጉባኤ በራሱ ህዝቡን ወደየትም ውልፍ እንዳይል በእነዚህ አጀንዳዎች ጠምዶ ማቆየትን እንደ ስትራቴጂ ተጠቅመው ሊያካሂዱት እንደሆነ የሰማ ነው። ለማንኛውም ወቅታዊ የኢትዮጵያ ሁኔታ እንዴት እየተከታተልክ ነው ሙልጌታ? አመሰግናለሁ መሳይ። እንግዲህ የኢትዮጵያን ወቅታዊ ሁኔታ ስንመለከት በተለይ ከምርጫ ጋር ተያይዞ በተለይ አብይ አህመድ 7ኛውን ሀገር አቀፍ ምርጫ አካሂጃለሁ በሚል አሁን ላይ እያወራ ያለው ስለ 8ኛው ሀገር አቀፍ ምርጫ ነው ማለት ነው። እንግዲህ ከሰሞኑም ቢሾፍቱ አየር መንገድ እየገነባን ነው በሚል እሱም ሌላ የፖለቲካ ትኩሳት አለው። አሸንፍ ያለው በሚል ወይም ደግሞ ስለሚመለከታቸው ወይም ደግሞ ለሱ አገልጋይ ለሆኑ ለሱ ጋሻ ጃግሬ ለሆኑ ስልጣን አከፋፍሎ ዲሞክራሲ የታየበት ሀገር አቀፍ ምርጫ አካሂጃለሁ በሚል ያንን ምርጫ ጨርሶ አሁን ወደ 8ኛው ሀገር አቀፍ ምርጫ ፖለቲካ የገባበትና ፕሮፓጋንዳውን በዛ ላይ የተጠመደበት ሁነት አይተናል። እኔ እንግዲህ ማየት የምፈልገው በተለይ ከአማራ ትግል አኳያ ምርጫው እንዴት ታየ የሚለውን በደንብ ማስቀመጥ ያስፈልጋል። መጋቢት 6 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት 7ኛውን ሀገር አቀፍ ምርጫ የሚሳተፍ አካላት በዚህ ሂደት ውስጥ የሚሳተፉ ኃይሎች ለእኛ ጥራታችን ናቸው በሚል በየነ በወቅቱ ከዲሞክራሲ የተጣረረ አካሄድ ነው እየሄዳችሁ ያለችሁት፣ ከዓለም አቀፉ ኃይልም ውግዘት ይገጥማችኋል የሚሉ በርካታ አስተያየቶች በፋኖ ኃይሎች ተዘር ነበረ። ነገር ግን የአብይ አህመድ አገዛዝ ዲሞክራሲ ማያውቅ መሆኑን ወደ 18 የሚጠጉ ዓለም አቀፍ ሚዲያዎች ወደ አምባገነንነት እየሄደ ነው፣ ኢትዮጵያን ወደ ማፈራረስ ከኢትዮጵያ መልፎ ቀጠናውን ወደ ማተራመስ የገባ ግለሰብ መሆኑን በግልጽ በአደባባይ አውግዘውታል። ከዛ በኋላ እንግዲህ መጋቢት 24 ቀን 2018 ዓ.ም የአማራ ህዝብ ምርጫችን አብይ አህመድ ሳይሆን ፋኖ ነው በሚል በግልጽ ተናግሯል። ከዛ በኋላም ግንቦት 19 ቀን 2018 ዓ.ም የፋኖ ኃይሎች አማራ ክልል ላይ ምንም አይነት የፖለቲካ እንቅስቃሴ እንደሌለ መግለጫ ከሰጡ በኋላ የፖለቲካ እንቅስቃሴ አልነበረም፣ የምርጫም ፖለቲካ አልነበረም። ከዛ በኋላም ግንቦት 23 ቀንም ግንቦት 24 ቀንም የድርጅቱ ሊቀመንበር አርበኛ ዘመነ ካሴ በወቅቱ በመምጣትም ያለውን ሁነት የግንቦት 23 ቀን የነበረው ግንቦት 24 ቀን የነበረው በአግባቡ በመናገር አጋልጧል ማለት ነው። እንግዲህ አማራ ክልል ላይ በስፋት ሚዲያዎች በወቅቱ የሰሩት ጉዳይ ነው። አብይ አህመድ ምርጫ አስፈጻሚዎችን ራሱ ደርድሮ ከዛ በኋላ ካርድ እየቆጠሩ የሚያስገቡ ወደ አንድ ኮሮጆ የሆነበት ሁነት አለ። ይሄ በዓለም አቀፍ ፖለቲካ በተለይ የአውሮፓ ህብረት ታዛቢ ያልክም አለ። ከዛ በኋላ የምርጫ ቦርድ ኃላፊዋ ሜላት ቀለመወርቅ የምትባለው አይ እኛ ዓለም አቀፍ ፖለቲካ ታዛቢ አንፈልግም፣ የአፍሪካውያን ምርጫ ነው እያካሄድን ያለ ነው፣ ታዛቢዎቻችንም አፍሪካውያን ናቸው በሚል የኦህዴዱ ሰው የሚመራውን ኢጋድ እንደ ምስክርነት የተጠራበት የኬንያ ህዝብ አጠቃላይ ከኡሁሩ ኬንያታ ቤተሰብ የተያዘው ከተማ ይበልጣል ኬንያኖች ከያዙት በሚል የሚያወግዙትን ግለሰብ ለዲሞክራሲ አንድ አካል ተደርጎ የተጠራበት አብይ አህመድን ለማዳን ፕሪቶሪያ ድረስ በጋራ ሄደው በተለይም ደግሞ የፖለቲካ ሴራ የፖለቲካ ግልሙትና ሲፈጽሙ የነበሩት እነ ወርቅነህ ገበየሁና እነ ኡሁሩ ኬንያታ የተጠሩበት ሁነት ነው። ከዛ በኋላ እንግዲህ የአብን አመራሮች ተብዬዎች እነ ጣሂር መሐመድ፣ እነ በለጠ ሞላ፣ እነ ጋሻው መርሻ፣ እነ ዩሱፍ ኢብራሂም ጽንፈኞች ምርጫ እንዳናስፈጽም ሙከራ አድርገው ነበረ፣ ዲሞክራሲ እንዳይኖር ጠር ሆነው ነበረ በሚል እነሱ ስለ ዲሞክራሲ መቆርቆርና ሌሎች ጉዳዮች ሲያወሩበት የነበረ የሚዲያ ፕላትፎርም እንደነበረ አይተናል። ግን ዋነኝነት መታየት ያለበት አሁን ለምሳሌ ጣሂር መሐመድ የአማራ ብሔራዊ ንቅናቄ ከሚባለው ወጥቻለሁ ብሎ መግለጫ ካስገባ 2 ዓመት አልፎታል። መግለጫ በአደባባይ ጽፏል። የሱ ግንም ወደኋላ መለስ ብለን ብናየው በተግባር የሚገኝበት ሁነት ነው። ግን በአደባባይ ደግሞ ይማና ምን ይላል? በአማራ ብሔራዊ ንቅናቄ ተመርጬ ገብቻለሁ ይላል። እሱ የተወዳደረበትን ፍራንስ የሚባለው ላይ አንድ ብልጽግና አልቀረም። በለጠ ሞላ የሚወዳደርበት ቆቦ ከተማ ላይ
አንድም የብልጽግና አልተወዳደረም። ዩሱፍ ኢብራሂም በተወዳደረበት ኩታበር ላይ አንድም ብልጽግና አልተወዳደረም። ኮታ ተለቆላቸው ወደ ህዝብ ተወካዮች ምክር ቤት የገቡ አካላት፣ ወደ ክልል ምክር ቤት የገቡ አካላት እነሱ እዛ ቀጠና ላይ የህዝብ ተቀባይነት እንዳላቸው አድርገው ለመመስከር የሄዱበት ርቀት ይሄ አብይ አህመድ እውነተኛ የህዝብ ወኪሎቹን እነ ክርስቲያን ታደለን እነ ዶክተር ካሳ ተሻገርን እነ አቶ ዮሐንስ ቧያለውን ወደ እስር ቤት ወርሮ ተላላኪዎቹን እነ ዩሱፍ ኢብራሂም እነ በለጠ ሞላ እነ ታሂር መሐመድና እነ ጋሻው መርሻ ወደ ቤተ መንግስት እንዲገቡና የነሱን የአብይ አህመድን ስልጣን እንዲያስቀጥሉ የተመቻቹ ግለሰቦች ናቸው። ይሄ በነገራችን ላይ ከአማራ አኳያ ያነሳ ነው እንጂ በሌሎችም ቀጠናዎች ላይ እንደዚህ አይነት ሂደት ነው። ለምሳሌ በሻሻ ላይ ይሄን ያህል ሰው መረጠ ይላል። እዛ ቀጠና ላይ የተወዳደሩ የነጻነትና እኩልነት ፓርቲ ምናምን ይባሉ አሉ። እነዚያ እንኳን ራሳቸው ተመረመሩበት ምርጫ ጣቢያ ካርድ እንዳልሰጡ ታየበት ሁኔታ አለ። ፖለቲካ እንኳን የማያውቁ ይነቃብናል፣ ሰው ይታዘበናል የማይሉ የፖለቲካ ቆሻሻዎች ናቸው በትክክለኛው ቋንቋ እናስቀምጠው ከተባለ። አጠቃላይ ይሄ ነው የኢትዮጵያ ምርጫ የተካሄደው። ከዚህ አኳያ የአማራ ህዝብ እንደ ህዝብ አልመረጠም። እኛ ባየነው ላሰስ ነው ቅድም ስጠቅስ የነበሩት የመጋቢት 6 ቀን፣ የመጋቢት 24 ቀን፣ የግንቦት 19 ቀን፣ የግንቦት 23፣ ግንቦት 24 ከዛ በተጨማሪ ደግሞ በተለይ ግንቦት ወር ላይ በውጭ ሀገር የተደረጉት ሰላማዊ ሰልፎች የዲያስፖራው ንቅናቄ ማለት ነው። እነዛ ቅድመ ምርጫ እንቅስቃሴ የተደረጉ ናቸው። ድህረ ምርጫ ላይ የኢትዮጵያ ፖለቲካ የአማራ ፖለቲካ የአብይ አህመድ አገዛዝ ምርጫ እንዳላከናወነ ህዝቡ በተጨባጭ እንደወገዘው የሚያሳዩ መረጃዎችና ማስረጃዎች አሉ። እሱ ገንዘብ ለመለመኛ ፖለቲካ ለመስሪያ የዲፕሎማሲ አቅም ለማግኘት ነው ይህን የሚጠቀምበት ምርጫውን እንጂ ለ50 ዓመት እገዛቸዋለሁ ኢትዮጵያ ህዝብ ምንም አታመጡም ብሏል። ስለዚህ ቅድመ ምርጫ ላይ የተደረጉት የፖለቲካ እንቅስቃሴዎች በድህረ ምርጫ ተጠናክረው መቀጠል እንዳለባቸው በርካቶች ይተማመናሉ፣ ይሰራሉ ብዬ ማምናለሁ። በዚህ ሂደት ውስጥ ባለሀብቶች አሉ ይባላል። ሌሎች እንቅስቃሴዎች በተለይ ተጽዕኖ ፈጣሪ ግለሰቦች አሉ ይባላል። እነዚህ አይነት ነገሮች አሉና ኢትዮጵያ ውስጥ ከፍተኛ የሆነ በደል፣ ግፍ፣ ጭቆና ነው ያለው። ሰዎች በነፃነት ውለው መግባት አይችሉም። በእያንዳንዱ ቦታ ላይ የፖለቲካ ሰላይ ተቀምጦ ነፃነታቸው የተገፈፈበት ጊዜ ላይ ነው ያለ። እንግዲህ ባለፉት 3 ዓመታት ደግሞ በጣም በከፋ ሁኔታ ምክንያቱም ሰዎች አይነት ቀለማቸው አላማራኝም፣ ፋኖ ናቸው፣ ጽንፈኛ ናቸው፣ ሸኔ ናቸው እየተባሉ ወደ እስር ቤት የሚጋዙበት ጊዜ ላይ ነን ያለ ነው እና ከዚህ አኳያ የአብይ አህመድ አገዛዝ እንግዲህ የ7ኛው ምርጫ ጨቅጭቁኝ ጨርሻለሁ እና እኔ እያወራ ያለው ስለ 8ኛው ምርጫ ነው፣ እናንተ ፖለቲካ ቁሞ ቀር ናችሁ የማለት የመሳለቅ እንቅስቃሴ ውስጥ ነው ያለው። እኛም ይህን ጉዳይ አንስተን በአግባቡ እንድንተነትንለት አብይ አህመድ በጣም እችለዋለሁ ብሎ የሚናገረውና በቅርብ ሰዎች የሚያስፈራው አጀንዳ መስጠት እኮ ይችላል ብሎ ያምናል። ምን አይነት አጀንዳ እንደሚሰጥን ግን አያውቀውም። በየቀኑ በሚሰጠው አጀንዳ እንዴት እንደሚጠላ እንዴት ድምፁን መስማት እንደሚሰለች የኢትዮጵያ ህዝብ አይገባውም። ነገር ግን የእሱ ዋና ዓላማ በዛች ቤተመንግስት ዙሪያ አንድ ቀን ውሎ ማደር ለሱ የፖለቲካ ግቡ ነው። ከዛ በተጨማሪ ቅድም ስናነሳው ከነበረው ራሱ በሚፈጥራቸው የፖለቲካ ባለሀብቶች ለአገዛዙ የቀረቡ የፖለቲካ ባለሀብቶች፣ እነዚህ የፖለቲካ ባለሀብቶች ከወታደራዊ አመራር ይመረጣሉ፣ ከፖለቲካው አመራር ይመረጣሉ፣ ከዲፕሎማሲው አመራር ይመረጣሉ። ስለዚህ የነዚህ ሰዎች መንግስት ነው። ወታደሩ አመራር ተብየው እዚህ ጋር ኮከብ የደረደረው ስልጣኑን በአፈሙዝ ያስጠብቃል። የዲፕሎማሲ አመራር የሚባሉት በነጌዲዮን ጢሞቴዎስ የሚመራው ስልጣኑን በዲፕሎማሲ እየዋሸ እየቀጠፈ ለማስቀመጥ ከፍተኛ ጥረት ያደርጋል። የፖለቲካ አመራሩ ደግሞ የብልጽግና ሚኒሻዎችን የማህበራዊ ሚዲያ ሚኒሻዎችን እየመለመለ የህዝብን እንባ በማነወር ከዛ በተጨማሪ ደግሞ በማሳሳት በተለይ በዋነኛ ግባቸው ማሳሳት አጀንዳዎችን በማዘበራረቅ ማለት ነው። በርካታ ሚዲያዎች ተገዝተዋል ባለፉት ዓመታት። ለህዝብ ድምጽ የሚሆኑ ሚዲያዎች ወደ እስር ቤት ተወርደዋል ወይም ደግሞ ከሀገር እንዲሰደዱ። እናንተ 724 በምትሰሩት እንቅስቃሴ ከዩቲዩብ ገቢ ስለምታገኙ በሚል ለማነወር የሚፈልግ አይደለም። ለወያኔ እየተላላኩ ይላል። ወያኔ ጋር ግን 724 ለመስራት 10 ጊዜ ሽምግልና የሚልከው አብይ አህመድ ነው። ሲፈልግ እኔ እኮ የተደራደርኩት ከነጻድቃን ጋር ከነጌታቸው ጋር ነው፣ ሌሎቹ አፈንጋጭ ናቸው አያፈልጉኝም ይላል። የጨነቀው ጊዜ ደግሞ ኦባሳንጆን እየጠራ ሽምግልና ይልካል ማለት ነው። በእንደዚህ አይነት እውነት ነው ያለው። የኢትዮጵያ ህዝብ አብይ አህመድ ይገባዋል ወይ? አንዳንድ ጊዜ ይገባዋል ልትል ትችላለህ። በጣም ሲብስብህ በነገራችን ላይ መሰለኝ። ምክንያቱም በርካታ ግፍ ነው እየተፈጸመ ያለው፣ በርካታ መከራ ነው እየተፈጸመ ያለው። ከዚህ አኳያ ለምን አይነሳም ብለህ ስታስብ ይገባዋል። ምክንያቱም ነፃነቱን የማይጠይቅ ህዝብ አምባገነኖች ይጫወቱበታል ነው የሚባለው። ስለዚህ አምባገነኖች እንዲጫወቱበት የፈቀደ ህዝብ
ይገባዋል ልትል ትችላለህ። ነገር ግን ህዝብ ነውና የፖለቲካ ኤሊቱ አድፍጦ ባለበት የፖለቲካ ኤሊቱ ከአገዛዙ ጋር በተሰለፈበት ነባራዊ ሁኔታ ይገባዋል ብለህ ደግሞ ህዝብ ላይ ትፈርድ አትችልም። ምክንያቱም ህዝብ በነገርከው ባስተባበርከው በሰራበት ፖለቲካ ልክ ነው ከአንተ ጎን የሚሰለፈውና ከዛ አኳያ የአብይ አህመድ አገዛዝ ለኢትዮጵያ ህዝብ አይገባውም የሚለውን በዋነኝነት ውስጥ የተሻለ